ሰላም ጤና ይስጥልን የተከበራችሁ የዘውድ ሚዲያ ቤተሰቦች ለዕለቱ ያዘጋጀናቸው መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩም። የተባበሩት መንግስታት ድርጅት በሰሜን ዳርፉር ቀውስ እየተባባሰ በመምጣቱ አስቸኳይ የተኩስ አቁም እንዲደረግ ጥሪ አቀረበ። በሱዳን የተባበሩት መንግስታት ድርጅት ተወካይ ክሌመንት ንኩዌታ ሳላሚ በሰሜን ዳርፉር ግዛት ያለው ጦርነት በአስቸኳይ እንዲቆምና የህይወት አድን እርዳታ ለማድረስ ተኩስ አቁም እንዲደረስ አሳስበዋል። በሰሜን ዳርፉር የተካሄደው ጦርነት መጠነ ሰፊ መፈናቀል አስከትሏል። በተለይም በኤል ፋሽርና በዛምዛምና አቡሻክ ካምፖች ሁኔታዎችን ይበልጥ አባብሶታል ብለዋል። ግንቦት 9 ቀን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኤጀንሲ ኦቻ ባወጣው ሪፖርት በታዊላ ካምፕ ውስጥ አስቸኳይ ሰብአዊ እርዳታ የሚያስፈልጋቸው ወደ 300,000 የሚጠጉ ተፈናቃዮች እንዳሉ ገልጿል። በተጨማሪም ከ180,000 ተፈናቃዮች ከአልፋሻር በስተደቡብ ምዕራብ 12 ኪሎ ሜትር ርቀት ላይ በሚገኘው የዛምዛም ካምፕ ውስጥ ታግተው ይገኛሉ ያለ ሲሆን ከዛምዛም ካምፕ ከተፈናቀሉት 406,000 ሰዎች ውስጥ 83,000 ሰዎች ወደ ኤል ፋሻር የተሰደዱ ሲሆን ነዋሪዎቹ በምግብና በውሃ እጥረትና በመድኃኒት እጦት ለከፋ ችግር እየተዳረጉ ነው ብሏል። 190,000 የተፈናቀሉ ሰዎች የሚኖሩበት የአቡሽክ ካምፕ በሚገኝበት በኤል ፋሻር በስተሰሜን በአርኤስኤፍ በየቀኑ የሚደርስ ጥቃት ቀውስን አባብሶታል። የተባበሩት መንግስታት ድርጅትም የዳርፉር ክልል አስከፊ የሆነ ሰብአዊ ቀውስ እያጋጠመው መሆኑንም ገልጿል። ከህዝቡ 79 በመቶ የሰብአዊ እርዳታና ጥበቃ ያስፈልገዋል ነው ያለው። በኢትዮጵያ የልጅነት እርግዝና አሳሳቢ የሆነ መምጣቱ ተነገረም። በኢትዮጵያ ከዕድሜ በታች የሆነ የልጅነት እርግዝና በከፍተኛ ሁኔታ እየተስተዋለ እንደሚገኝ የጤና ሚኒስቴር አስታውቋል። በሚኒስቴሩ የቤተሰብ እቅድና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ውስጥ ከፍተኛ ባለሙያ የሆኑት ዶክተር ታደለ ከበደ ለብስራት ራዲዮና ቴሌቪዥን እንደተናገሩት በኢትዮጵያ የእናቶችና የህፃናትን ጤና ከመጠበቅ አንጻር በርካታ ስራዎች ተሰርተዋል ብሏል። ይሁን እንጂ የእናቶችና ህፃናት ሞትን ሙሉ ለሙሉ ማስቀረት አልተቻለም። መከላከል የማይቻሉ የእናቶችና ህፃናት ሞቶች ሊኖሩ ቢችሉም እንዲህ ያሉትን ህልፈቶች ግን መከላከል የምንችለው ናቸው ያሉት ዶክተር ታደለ የልጅነት እርግዝና አሁን ላይ ትኩረት የሚያሻው ጉዳይ እንደሆነ አሳስበዋል። ይህም ችግር በጋብቻ ውስጥ የሚፈጸም በመሆኑ ሁኔታው በስፋት እንዲስተዋል ምክንያት ሆኗል። የልጅነት እርግዝና እንደ ሀገር 13 በመቶ ላይ ደርሷል ነው ያለው። ህፃናቱ በጋብቻ ውስጥ በሚሆኑበት ወቅት ለእርግዝና የመጋለጥ እድላቸው ከፍተኛ መሆኑን የገለጹት ዶክተር ታደለ ይህም ጉዳይ ሁኔታውን እንዲባባስ እንዳደረገው አስረድተዋል። ከፍተኛ ቁጥር እንዳለው የሚነገርለት የልጅነት እርግዝና አዲስ አበባን ጨምሮ በሌሎች የኢትዮጵያ ከተሞች ላይ ችግሩ እንደሚታይ ተጠቅሷል። እንዲህ ያለው ጉዳይ መዘዙ ብዙ እንደሆነ የሚነገር ሲሆን በዚህ ዕድሜ ክልል ውስጥ ያሉ ሰዎች በወሊድ ጊዜ በማህፀናቸው ላይ በሚከሰት ችግር ለሞትና ለፊስቱላ የሚኖራቸው ተጋላጭነት ከፍተኛ መሆኑን ጥናቶች ያሳያሉ። በጤናው ዘርፍ ትኩረት ከሚሹ ጉዳዮች መካከል ተጠቃሽ የሆነውን የልጅነት እርግዝናን ለማስቀረትና ለጉዳዩ መፍትሄ ለማምጣት ፍኖተ ካርታ መዘጋጀቱን ሚኒስቴር መስሪያ ቤቱ ገልጿል። ይህ በእንዲህ እንዳለ የ8ኛ ክፍል የመማር ብቃት ምዘና ጥናት ሊሰጥ ነው ተባለም። የአዲስ አበባ ከተማ አስተዳደር ትምህርትና ስልጠና ጥራት ቁጥጥር ባለስልጣን የትምህርትና ምዘና ምርምር ጥናት ቡድን የ8ኛ ክፍል የመማር ብቃት ምዘናና ጥናት ሊደረግ መሆኑን አስታውቋል። ጥናቱን ለሚያደርጉና መረጃዎችን ለሚሰበስቡ ከማዕከልና ከቅርንጫፍ ጽህፈት ቤት ለተመረጡ አስተባባሪዎችና የትምህርት ርዕሳነ መምህራን መረጃና መመሪያ እየተሰጠ መሆኑን የባለስልጣኑ ትምህርትና ምዘና ጥናት ባለሙያ አቶ ዘመነ አጥላው ለብስራት ራዲዮና ቴሌቪዥን ተናግሯል። የ8ኛ ክፍል የመማር ብቃት ምዘናን በጥራት እንዲካሄድ በማድረግ የተማሪዎችን ዝቅተኛ የመማር ብቃት ያለበት ደረጃን በመለየት ክፍተቶችን ለይቶ ተገቢውን ምክረ ሀሳብ ለሚመለከታቸው አካላት ለማቅረብ ዓላማ ያደረገ መሆኑን ተናግረዋል። አስተማሪዎችና ርዕሳነ መምህራን በጥራትና ታማኝነት በተሞላበት መንገድ መረጃዎችን በትክክል መሰብሰብ እንዳለባቸውም አሳስበዋል።
የመማር ብቃት ምዘና ጥናቱ በከተማ ደረጃ በተመረጡ 110 ትምህርት ተቋማት በ4 የትምህርት አይነቶች ላይ የጥናት ምዘናው እንደሚካሄድም ታውቋል። በግዢ ወደ ኖርዌይ ሀገር ተሰዶ የነበረ ጉራዴ ወደ ኢትዮጵያ ይመለሳል ተባለም። በተለያዩ አጋጣሚዎች በዝርፊያና በግዢ ወደ ተለያዩ ሀገራት የተሰደዱ ቅርሶችን የማስመለስ ስራ እየተሰራ መሆኑ ተገልጿል። በአጼ ምኒልክ ጊዜ የነበረና በሰባዎቹ በአንድ የኖርዌይ ፕሮፌሰር በግዢ ወደ ኖርዌይ ሀገር የተሰደደ ጎራዴን ለመመለስ ፈቃደኛ በመሆናቸው በትናንትናው ዕለት ወደ ኢትዮጵያ እንደሚገባ የኢትዮጵያ ቅርስ ባላደራ ማህበር የቦርድ ምክትል ሰብሳቢና የቅርስ አስመላሽ ብሔራዊ ኮሚቴ አባል አቶ አሉላ ፓንክረስ ተናግረዋል። ከዚህ ቀደምም ከእንግሊዝ ሀገር ከመቅደላ የተዘረፉ የተለያዩ ቅርሶችና አንድ ጋሻ ከአሜሪካን ሀገር የተመለሰ ሲሆን እንደዚሁም የተለያዩ መስቀሎች፣ ብራናዎችና ዋንጫዎች መመለሳቸውም ተነግሯል። ከጣሊያን ሀገር የተመለሰችውና አሁን በአድዋ ሙዚየም ውስጥ የምትገኘው ፀሐይ የተባለችው አውሮፕላንም ከተመለሱ ቅርሶች ተጠቃሽ ናት። ከውጭ ሀገር የተሰረቁ ቅርሶችን በመመለስ ረገድ በፈቃደኝነት በኩል ስንነቶች መኖራቸውን የገለጹት አቶ አሉላ ጨረታዎችን ለማስቆምና ቅርሶችን የሚመለሱበትን ሁኔታ ለመፍጠር በርካታ ጥረቶች እየተደረጉ ነው ብሏል። በዚህም የተነሳ በስዊዘርላንድ የተካሄደ ጨረታ እንዲቆም በቅርስ ባለስልጣን በኩል ሙከራዎች ተደርገው የቆሙበት ሁኔታ መኖሩን ገልጿል። ከዚሁ ከቅርስ ዜናዎች ሳንወጣም የደሴ ሙዚየም በጥቂት ቀናት ውስጥ ለሕዝብ ክፍት ይሆናል ተባለም። በሰሜኑ ጦርነትና በአየር ንብረት ለውጥ ምክንያት ውድመት ደርሶበት የነበረው የደሴ ሙዚየም ከብሪቲሽ ካውንስል በተገኘ የገንዘብ ድጋፍ እድሳት ሲደረግለት መቆየቱን የኢትዮጵያ ቅርስ ባላደራ ማህበር አስታውቋል። የማህበሩ ዋና ስራ አስኪያጅ አቶ መቆያ ማሞ የሙዚየሙ እድሳት መጠናቀቁንና አንዳንድ ነገሮችን በማስተካከል የጎደሉ ነገሮችንም የማሟላት ስራ እየተሰራ ሲሆን በጥቂት ቀናት ውስጥም ለሕዝብ ክፍት እንደሚሆን አስረድተዋል። የሙዚየሙን ቅርሶች ማህበረሰቡ ከያለበት ያመጣል ብለን እናስባለን ሲሉ አቶ መቆያ አክለዋል። ሙዚየሙ ለቱሪስት መዳረሻነት ያለው አስተዋጽኦ ከፍተኛ እንደሚሆን ተገልጿል። የኢትዮጵያ ቅርስ ባላደራ ማህበር የተቋቋመበትን ዓላማ ለማሳካትና ማህበረሰቡን ተጠቃሚ ለማድረግ ከተለያዩ የሀገር ውስጥና የውጭ ሀገር ተቋማት ጋር በጋራ መስራት ላይ ይገኛልም ብሏል። ማህበሩ በአዲስ አበባ፣ በድሬዳዋ፣ በደብረ ብርሃን፣ በአንኮበር፣ ዘጎው፣ በደሴና በሌሎች የሀገሪቱ ከተሞች የቅርስ ጥበቃና ልማት ስራዎችን እያከናወነ ሲሆን ወደፊትም አድማሱን በማስፋት በተለያዩ የሀገሪቱ ክፍሎች ተንቀሳቅሶ ለመስራት ማቀዱን አቶ መቆያ ለጣቢያችን ተናግሯል። የዓለማችን ድሃው ፕሬዝዳንት ከዚህ ዓለም በሞት ተለዩም። ፔፔ በመባል የሚታወቁት የቀድሞ የኡራጋይ ፕሬዝዳንት ሆሴ ሙጂካ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ ኤሮፓውያን አቆጣጠር ከ2010 እስከ 2015 ኡራጋይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብሎ የሚታወቁት በመጠነኛ አኗኗራቸው የተነሳ ነበር። የወቅቱ የኡራጋይ ፕሬዝዳንት ያማንዱ አርሲ የፔፔን ህልፈት በተመለከተ በኤክስ ላይ ባጋሩት መልእክት ስለሰጠህን ነገር ሁሉና ለህዝብ ስለነበር ጥልቅ ፍቅርህ እናመሰግናለን ብለዋል። ፖለቲከኛው የሞቱበት ምክንያት በውል ባይታወቅም በካንሰር ሲሰቃዩ ቆይተዋል። ፕሬዝዳንቱ ለመኖር በመረጡት ቀላል መንገድ ምክንያት እንዲሁም ኡራጋይ የማሪዋናን እጽ ለመዝናኛነት ህጋዊ በማድረግ የመጀመሪያው ሀገር እንድትሆን ውሳኔ ያሳለፉት ፕሬዝዳንቱ በላቲን አሜሪካና በመላው ዓለም ታዋቂ የፖለቲካ ሰው ሆነው ዘልቀዋል። ሰዎች የዓለማችን ድሃው ፕሬዝዳንት ብለው ይጠሩኛል፣ እኔ ግን ድሃ እንደሆንኩ አይሰማኝም። ድሃዎች የተቀናጣ ህይወት ለመኖር የሚያግበሰብሱት ናቸው ሲልም ተደምጠዋል። ፕሬዝዳንት ከመሆናቸው በፊት ይኖሩበት ከነበረ የገጠር መኖሪያ ቤታቸው ከስልጣን ሲወርዱ መኖር የጀመሩ ሲሆን መኪናቸውም የ1987 ስሪት የሆነውን ቮልስዋገንና በስማቸው ተመዝግቦ የሚገኝ 60 ዓመታት ያገለገለ ሳይክል አላቸው። 90 በመቶ ደሞዛቸውን ለበጎ አድራጎት እንዲውል ማድረጋቸውም ይታወሳል። ባለፈው ዓመት በነበራቸው ቃለመጠይቅ ሞት የማይቀር ነው፣ ምናልባት የህይወት ጨው ሊሆን ይችላል ሲሉም ተደምጠዋል። በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ናቸው። እኛም እንላለን ነፍሳቸውን በአጸደ ገነት ያኖርልን። የተከበራቸው የዘውድ ሚዲያ ቤተሰቦች ለሰዓቱ ያዝናቸው መረጃዎች እኒህን ይመስሉ ነበር። በቀጣይ ፕሮግራም ሌሎች መረጃዎችን ይዘን እስክንገናኝ ጤና ይስጥልን።